አሮጌ ልብስ የለበሰውን እንንቀዋለን። ዘመዶቹ ታናሽ የሆኑትን እንንቀዋለን። ጊዜ የጣለውን ሰው እንንቀዋለን። እኛ በምናውቀው ማዕረግ ያልተመረቀን ሰው እንንቀዋለን። እኛ የምናውቀው ወረቀት ስለሌለው ማናዳመጠው ሰው ብዙ ነው። እንደዚህ ያለው እንዲሁ ለእናንተ መልአክ የምታገቡ ነው የምትመስሉ አንዳንዶቻችሁ። ይሄን ያሟላ ይሄን ያሟላ ይሄን ያሟላ ገነት ውስጥ የምትኖሩ መሰላችሁ እንዴ? በምንም ነገር መታበይ አያስፈልግም። በምንም ነገር ንጹህ ብትሆኑ በንጽህናችሁ አትታበዩ። ድንግል ብትሆኑ በድንግልናችሁ አትታበዩ። ብትቆሩ በቆራፊነታችሁ አትታበዩ። ምንም ነገር እንወድቃለን ከታበይን ማለት ነው። እኔ ከዚህ በኋላ አልወድቅም ማለት ራሱ ትዕቢት ነው። ታውቃላችሁ? እኔ ከዚህ በኋላ ሁለተኛ ኃጢአት አልሰራም፣ ትዕቢት ነው ይሄ። እግዚአብሔር በምድር ላይ ትዕቢተኞችን ሲያዋርድ ነው የሚኖረው። ሲያዋርድ በዘሩ የሚመካ ሰው ካለ ያንን ዘር ድምጥማጡን እልም ነው የሚያደርገው መድኃኒዓለም። በአፋችን ትውት ለመባል ኧረ እኔ አይገባኝም ምናምን እንላለን። ውሸት እኮ ነው። ቢሰድቡን ግን ያዙ ሊቀቁኝ ነው የምንለው። አንድ ወንበር ከተሰጠን ከኛ በታች ያለው ሰው ሁሉ ሰው አይመስልንም። ግርም ነው የሚለኝ። እኔማ ምስጋናን ሲያመሰግኑን ራሱ በውስጥ መደሰት አይገባም። እንዳልሆነ እናውቃለን። ትዕቢት ማለት ለራስ የመጨረሻውን ቦታ መስጠትና ሰውን እንደ አንበሳ መናቅ ማለት ነው። ይህ ትዕቢት ይባላል። ለራስ በጣም ከፍተኛውን ወንበር መስጠት፣ ሰውን ደግሞ እንደ አንበሳ መናቅ፣ ይህ ትዕቢት ይባላል። የላይኛው የኔ ነው ማለት፣ የላይኛው እርከን የኔ ነው ማለት፣ ሰዎችን ደግሞ ጨርሶ መናቅ። እንግዲህ ልብ በሉ፣ እነዚህ ሰውን ያወርዱታል ነው ያሉት። ትዕቢት የልብ ነው፣ በልብ ነው፣ የልብ ክፋት ነው። በጣም ትልቁ ኃጢአት ነው። በነገራችን ላይ ከኃጢአት የመጨረሻው ኃጢአት ነው ይሄ። ኃጢአት አለ፣ የኃጢአት ደግ የለውም፣ ግን የኃጢአት ደረጃ ግን አለ። የመጨረሻው ኃጢአት ትዕቢት ይባላል። የመጀመሪያው ኃጢአትም ትዕቢት ነው። ደግሞ የመጀመሪያው ኃጢአት ማን ነው የሰራው? ዲያብሎስ ነው የሰራው። ትንቢተ ኢሳይያስ ምዕራፍ 14 ላይ እፎ ወድቀ ኮከበ ጽባህ፣ ያ የንጋት ኮከብ እንዴት ወደቀ ይላል። ለምንድን ነው ያ የንጋት ኮከብ የወደቀ? የንጋት ኮከብ የተባለ ዲያብሎስ ነው። ለምንድን ነው የወደቀ? እኔ እግዚአብሔር ነኝ ብሎ ስላሰበ። ይህ ትዕቢት ይባላል። እኔ እግዚአብሔር ነኝ፣ የሌለውን ማንነት፣ ያልተሰጠውን ማንነት እኔ እንዲህ ነኝ ማለት አውርዶ ጣለ። እግዚአብሔር ይገርማችኋል፣ ዲያብሎስን ከመላእክት በላይ አድርጎ ነው የፈጠረው። ከመላእክት ሁሉ በላይ ቢያደርገው እግዚአብሔር ነኝ አለ። ከመላእክት በላይ አድርጎ ቢፈጥረው ምን ይመኛል? ደግሞ ጭራሽ እግዚአብሔርነት ተመኘ። እግዚአብሔር ያንኑ አሳጣው። ባደረው ጨለማ ጠቅልሎ አንጦሮጦስ አወረደው። ከምድር በታች ገሃነም አወረደው። ሰው ያልተሰጠውን ሲመኝ እኔ ትልቁ ነኝ ብሎ ሲያስብ ቀድሞ መደምደም ከኔ እነዚህማ አለ። ዝቅ ብሎ ሲያይ እንደዚህ ሲያይ ሌሎቹ መላእክት ሁሉ ከሱ በታች ናቸው። ቀና ብሎ ሲያይ ከሱ በላይ የተቀመጠ ሌላ የለም። ይሄማ ፈጣሪ በሆን ነው ብሎ አሰበ። አንዳንድ ጊዜ እነዚያን ምን አደረጋችሁ መሰላችሁ? በመቀመጫ ከሱ በታች በመሆናቸው ምክንያት እኔ ፈጥሬያችኋለሁ አላቸው። በጣም ነው የሚገርመው። ምን ማለት እንደሆነ ይገባቸዋል ነው? አይገባም? ይገባል መሰል ነው። ገብታችኋል ወይስ እንዴት ነው? በቦታ ከሱ በታች ስለሆኑ ምናችሁ ነኝ አላቸው። አቤት ፈጣሪያቸው ነን። ሁልጊዜ ከኛ ያንሳል ብለን የገመትነውን ሰው ምን አድርገን ነው የምንቆጥረው? በቃ ምንም የሚረባ ነገር ሁሉ ቢናገር አናዳምጠው። መጀመሪያ ወስነን አለ። መቼም ገሬ ጥሩ አይናገርም ብለን፣ አንደኛ ደግሞ እኛ የያዝነው ወንበር አለ፣ እኛ የተቀመጥንበት ጉዳይ አለ። ከዚያ የተነሳ እንዲሁ እንደዚህ ያለ ክፋት የት ይገኛል መሰላችሁ? እኒህ አንድ ወንበር ከተሰጠን ከኛ በታች ያለው ሰው ሁሉ ሰው አይመስልንም። ግርም ነው የሚለኝ። እኔማ ቅዱስ ኤፍሬም አንድ ጊዜ እንዲህ አደረገ። ወደ አንድ ቦታ ሲሄድ ኦዴሳ ወደምትባል ከተማ ሂደህ አስተምር አለው። ከሶሪያ ሂድና አስተምር፣ የዚያችን ሀገር ሕዝብ እንድታስተምር አለው መልአከ እግዚአብሔር መጥቶ። እንግዲህ እሱ ቅዱስ ኤፍሬም የሚፈልገው ዋሻ ውስጥ ተቀምጦ እየጸለየ መኖር ነው። መስበክ አይፈልግም ነበር። ግን እግዚአብሔር መልአኩን ላከና ያንተ ክፍልህ ማስተማር ነው፣ እዚህ ቁጭ ብለህ አትቀመጥ፣ ውጣ እናስተምር አለው። እንግዲህ ጌታ ያስተምር ካልከኝ ስሄድ ከከተማው ዳር ቅዱስ ሰው አገናኘኝ ብሎ ጸለየ።
በጣም ጥሩ ሰው ከከተማው ዳር እንድታገናኘኝ እግዚአብሔር ወይ ብሎ ጸለየ። ሰምታችኋል? ከዚያ እግዚአብሔር ምን አደረገ? ከከተማው ዳር ሲደርስ ሴቶቹ ተሰብስበው የማይረባ ወሬ ያገወራሉ። እሱ ምን ብሎ ነው የጸለየ? ቅዱስ ሰው አገናኘኝ ነው ያለ። እነዚያ ሴቶች እንዲያውም አንዲቱ ትክ ብላ ታየዋለች። በደንብ አድርጋ አፍጥጣ ነው የምታየው። እንዴ አንቺ አታፍሪም እንዴ? መነኩሴ እንደዚህ ተደርጎ ትክ ተብሎ ይታያል እንዴ አላት። ምን አለችው? እንዴ እኔ የተገኘሁት ከወንድ ነው። ወንድን ማየት መብቴ ነው። አንተ የተገኘው ከመሬት ነው። እኔም የተገኘሁበት ነው ያለው፣ አንተ ምን ያልክበት ነው ያለችው። ምን እያየ ሄድ ማለቷ ነው። መሬት እያየ ሄድ አለችው። አሃ እውነትም ቅዱስ ሰው አግኝቻለሁ ብሎ ከዛ መጀመሪያ ግን ተበሳጭቶ ነበር። እግዚአብሔር እኔ ደጋግ ሰዎችን አገናኝ ብለው እነዚህን ሴቶች እንዴት ያገናኘኛል? የማይረባ ወሬ የሚያወሩትን ብሎ መጨረሻ ቅዱስ ኤፍሬም በሕይወት ዘመኑ ሁሉ ቀና ብሎ ተራምዶ አያውቅ። በዛች ሰው ምክር ማለት ነው። ከማን እንደሚገኝ እውቀት ከማን እንደሚገኝ ጥበብ ከማን እንደሚገኝ በፍጹም አይታወቅም። እና የእግዚአብሔር ቤተሰቦች ትዕቢት ማለት እንዳንበሳ ሁሉን መናቅ። አሮጌ ልብስ የለበሰውን እንንቀዋለን። ዘመዶቹ ታናሽ የሆኑትን እንንቀዋለን። ጊዜ የጣለውን ሰው እንንቀዋለን። እኛ በምናውቀው ማዕረግ ያልተመረቀን ሰው እንንቀዋለን። እኛ የምናውቀው ወረቀት ስለሌለው ማናዳመጠው ሰው ብዙ ነው፣ ጆሮም ማንሰጠው። ይሄ በጣም ክፉ ነው በእውነት። በዘሩ የምንንቀው ሰው አለ። ይሄ በሽታችን እንደው መቼ ተጠምቀንም እንደሚለቀን አይታወቅም። በዘር መመካት፣ እኛ ምርጥ ዘሮች ይህ ትዕቢት ነው። እግዚአብሔር ልንገራችሁ፣ እግዚአብሔር በምድር ላይ ትዕቢተኞችን ሲያዋርድ ነው የሚኖረው። ሲያዋርድ በዘሩ የሚመካ ሰው ካለ ያንን ዘር ድምጥማጡን እልም ነው የሚያደርገው መድኃኒዓለም። እርግጠኛ ሆኜ ነው የምነግራችሁ። እስራኤል ምን ብለው ያስባሉ? የእግዚአብሔር ምርጥ ሕዝቦች እኛ ነን ይላሉ። ሌላው ሁሉ ለእኛ መገልገያ የተፈጠረ ነው ብለው ነው የሚያስቡት። እግዚአብሔር እሳ ምን ያደርጋቸዋል? እነሱ እንደዚህ እያሉ ሲመኩ ወስዶ እነሱ በሚንቋቸው ግብፅ ውስጥ ያከርማቸዋል። እነሱ በዘራቸው ሲመኩ ማንም ምርጥ ሕዝብ እስራኤል ነው ሲሉ ፋርስ ወስዶ ይገዛቸዋል። ለዚህ እኮ ነው አያቶቻችን የአብርሃም ዘር ምርጦቹ ሲሉ የዳዊት ዘር ሲሉ የዳዊት አያቱ ሩት ናት፣ ሩት ደግሞ ሞዓባዊት ናት፣ ዜግነቷ እስራኤል አይደለም ብለው እንዲዋረዱ ዳዊት ከሞዓባዊቷ እንዲወለድ አደረገ እግዚአብሔር። ስለዚህ እግዚአብሔር የሚመካ ሰው አይወድም። ወገኖች እዚህ አዳራሽ ውስጥ የተሰበሰብን ሁሉ ይሄ ተጠርጎ ሊወጣልን ይገባል። ይሄ ጭንቅላታችን ካለቀቀ አንድንም። ትዕቢት ሰውን ወደ ሲኦል ያወርደዋል። ዲያብሎስን ያወረደው እሱ ነው። አባታችን አዳም እናታችን ሔዋንን ያወረዳቸው ምንድን ነው? ነገሩኝ እንጂ ትዕቢት፣ አምላክነትን በመፈለጋቸው የበላይ ከፍ ማለትን መውደድ፣ ያንን አውርዶ ጣላቸው። መቀመቃት አውርዶ 5000 ዘመን ስንማቀቅበት የኖር ነው ይሄ ነው። ዛሬም እናታችን ሔዋን ለልጆቿ ያወረሰችን መማቀቅ ከዚያ ክፉ ምኞት የመጣ ነው። ከፍ ማለትን መውደድ፣ መታበይ ክፉ ነው። ከቃሉ ጋር ናችሁ። በምንም ነገር መታበይ አያስፈልግም። በምንም ነገር ንጹሕ ብትሆኑ በንጽህናችሁ አትታበዩ። ድንግል ብትሆኑ በድንግልናችሁ አትታበዩ። ብትቆሩ በቆራፊነታችሁ አትታበዩ። ምንም ነገር እንወድቃለን፣ ከታበይን ማለት ነው እንወድቃለን። ይሄንን ወደ ታች ያወርዳል። እንደውም አንድ ሰው ነበረች እና መልከኛ ናት፣ ደግሞ ሀብታም ናት። እና መልከኛ ሰው መጥቶ ለማግባት ሲጠይቃት ሀብት የለህም ትለዋለች። ሀብት ያለው ሰው መጥቶ ሲጠይቃት መልክ የለህም ትለዋለች። መልክም ሀብትም የያዘ ሰው ሲመጣ ደግሞ ዘመዶችህ ዘርህ ጥሩ አይደለም ትለዋለች። ሶስቱንም ያሟላ ሲመጣ ደግሞ ከቤተ መንግስት አልተወለድክም ትለዋለች። እንዲህ ያለች ስትበጠብጥ ኖረች። መጨረሻ ላይ ምን ቢሆን ጥሩ ነው መሰላችሁ? የስንት መኳንንት ልጆች ሲለምኗት እምቢ ብላ ማን ቢያገባት ጥሩ ነው? የሆነ ወራዳ ጠንቋይ ምን አድርጎ ነው ያገባት? ልነግራችሁ እኮ ነው። ክብር አይደል የምትፈልግ? ምንድን ነው ያደረገ? ሰው ሁሉ እንዲሰግድልሽ ያደርጋለሁ አላት። እሺ
አጋንንቱን ምን አደረጋቸው? እኔ ሰውን ለጥንቆላ ተሰበስበው እናንተ ደግሞ በአየሩ ላይ በምታት አርጤምስ ነው የምትባል ስሟ፣ ለአርጤምስ ያልሰገደ ይጠፋል የሚል ድምፅ አሰሙና እግዚአብሔር አዘዘን ብሎ ሰው እንዲሰግዳል። ሰውን ሰበሰበና በዚህ በሰማይ ሆነው ለአርጤምስ ያልሰገደ ወዮለት የሚል ድምፅ ተሰማ። ሰው ደግሞ ይችማ አምላክ ብትሆን ነው ብሎ ሰገደለት። ሰው ጅል አይደል? ከዚህ በኋላ ስግደቷን ቀምሳ የአንድ ጠንቋይ ሚስቱን አቀረች። ደግሞ እሷ የወለደችው ዜውስ የሚባል የእሷ ልጅ ደግሞ ጣዖቱ ነው። መከራችን እነ ቅዱስ ጳውሎስን ሲያሰቃይ የነበረ ሲያስገድድ የነበረ ይሄ ልጅ ነው። ይኸው መመካት ሰማችሁ። እንዲሁ አብዛኞቻችሁ እዚህ ያገባችሁ ትሆናላችሁ፣ ያለገባም ይኖራል። እንዲሁ ለማግባትም ብዙ አትመጻደቁ ልበላችሁ ብዬ ነው። ገብቷችኋል? አትመጻደቁ። እንደዚህ ያለው እንዲሁ ለእናንተ መልአክ የምታገቡ ነው የምትመስሉ አንዳንዶቻችሁ። ይሄን ያሟላ ይሄን ያሟላ ይሄን ያሟላ ገነት ውስጥ የምትኖሩ መሰላችሁ እንዴ? እንዲሁ ግርም ነው የሚያደርገው። እንደዚህ ያለ ሰው የት ነው የሚገኘው? ገነት ውስጥ ነው። ወንዶችን ብትሆኑ ማለት ነው። እንደዚህ ያሟላች እንደዚህ ያሟላች እንደዚህ ያሟላች። ትዕቢት ክፉ ነው። እንደዚህ ያለ ይሄ የለውም እንደዚህ የለውም እንደዚህ የላትም እያሉ መመጻደቅ ልክ ዞ እግዚአብሔርን አመስግኖ መግባት ነው። በጣም ትዕቢት ክፉ ነው። እግዚአብሔር ከትዕቢት ያድነን፣ ከትዕቢት ያድነን። ከቃሉ ጋር ናችሁ? ይኸው በእንደዚህ ያለ የሚመካ ሰው ወደ ገሃነም ይወርዳል ያሉት ከዚህ የተነሳ ነው። የሚመካ ሰው ትዕቢተኛ ሰው ቁልቁል ነው ዞት የሚወርደው። ራሱን የሚያመሰግን ራሱን የሚያስታብይ ሰው እኔ ከዚህ በኋላ አልወድቅም ማለት ራሱ ትዕቢት ነው። ታውቃላችሁ? እኔ ከዚህ በኋላ ሁለተኛ ኃጢአት አልሰራም፣ ትዕቢት ነው ይሄ። እንደዚህ አይባልም። እግዚአብሔር ይጠብቀን ይባላል። 80 ዓመት ዋሻ ውስጥ የተጋደለ መነኩሴ ነበረ። ከዚህ በኋላ ከተማ ሂጄ 1 ወር አርፌ ልመጣ ነው አለ። ይተው አባ፣ ሴት አይተው ስለማያውቁ ይወድቃሉ አሏቸው። እኔ አባ 80 ዓመት ተቀጥቅጬ ተጋድዬ መላእክትን ለማየት በቅቼ የራስህን ውድቀት ተናገር አሉ። ሄደ፣ ውድቀት ገጠመው። ልጅ ወልዶ ተሸክሞ ይዞ መጣ። እንግዲህ ሰውን ካልሞተ አትመኑት አለ 100 ከግራሙ። ሰው ሲሞት ነው። ካልሞተ ሰው ገሌ ቅዱስ ነው አይባልም ማለት። ቢሰባ ኑሮስ ምክር እኔ ቅዱስ ነኝ፣ እኔ ንጹሕ ነኝ፣ እኔ አልወድቅም አይባልም። እኔ እንደዚህ አይገጥመኝም አይባልም። ትዕቢት ነው። ቅዱስ ጴጥሮስ ሁላችሁ ትክዱኛላችሁ አላቸው ጌታ። እሱ ምን አለመልሶ ሌሎች ሊክዱ ይችላሉ፣ እኔ ግን በፍጹም አልክድም አለው። ቅዱስ ቄርሎስ እንዴት ነው እፎ አንቀልቀለ መሰረተ ሃይማኖት፣ አንተ የሃይማኖት አለት ነህ፣ በአንተ ላይ ቤተክርስቲያኔን እሰራታለሁ ብሎት ነበረ። እንዴት የሃይማኖቱ መሰረት ጴጥሮስ እንዴት ወደቀ ይልና ቅዱስ ቄርሎስ አልክድህም ብሎ በመመካቱ ነው። እንዳልክድህ ጠብቀኝ ብሎ ቢሆን ኑሮ አይወድቅም ነበር ይላል። ስለዚህ ወደ ፈተና አታግባን የምንለው እኮ ፈተና ማለት ፈርቶ እግዚአብሔርን የሚክዱበት ቀን ነው ይላሉ አባቶቻችን። እና እግዚአብሔር የሚራራ አይኖቹ ወደሚመለከቱት ልብ ወደ ተሰበረ ነው። ምስጋና ሲያመሰግኑን ራሱ መቀበል እሱ ከፍተኛ ትዕቢት ነው። በልባችን መቀበል ገብቷችኋል አይደለም? በአፋችን ትውት ለመባል ኧረ እኔ አይገባኝም ኧረ እኔ አይገባኝም ምናምን እንላለን። ውሸት እኮ ነው። ቢሰድቡን ግን ያዙ ሊቀቁኝ ነው የምንለው። ይገባኛል እንደምንል ማስረጃው ሲቆጡን ነካ ሲያደርጉን መንደዳችን ነው። እኔ አይገባኝም እኔ ግን ውሸታችን ነው። ምስጋናን እንዲያመሰግኑን ራሱ እኮ ቅስቀሳ እናካሄዳለን። እንደ ምርጫ ቅስቀሳ ሰው እንዲያመሰግነን በደንብ አድርገን አደራጅተን አሁን ያ ምስጋና ወይ ደግሞ ስንመሰገን መቀበል በውስጥ መቀበል በውስጥ ነው። ለምሳሌ ሕዝቅያስ የሚባል የእስራኤል ንጉሥ ነበረ። ትንቢተ ኢሳይያስ ላለላችሁ ታሪኩ ሕዝቅያስ የፋርስ ንጉሥ መጣና ወረረው። ምን አለው መሰላችሁ? አንተም ጣዖት አምልክ፣ የ7 ዓመት ግብርም አግባ አለው። ኧረ ግብሩን እገብራለሁ እኔ ግን ጣዖት አላመልክም አለው። ገንዘብ ቸግሮ የመጥቶ መስሏል? ማን ያድን ይመስላል? ያቺ ጣዖት ልታድነው ነው አለው። ታቦተ ጽዮን ታቦታትን ጣዖት ማለት ድሮም የተጀመረ ነው። ለምደ ነው። አላይዟችሁ፣ አትደንግጡ። ያቺ ጣዖት የምታድን መስሏል አለው። ለኢሳይያስ ላከበት። ነቢዩ ኢሳይያስ ምን አለው? አመድ ነስንሳ አልቅስ አለው። ሲያለቅስ ሲጸልይ ሕዝቅያስ መልአኩ ቅዱስ ሚካኤል መጣና ለሰናክሬም ወታደሮች ከሰይፉ ከብርሃን ሰይፉ ጋት የምታክል እንዲጭ አድርጎ ቢያሳየው 185,000 ወታደሮች አመድ ሆነው አደሩ በአንድ ቀን። ሳይወጋቸው ቅዱስ ሚካኤል የብርሃን ሰይፍ ስላሳያቸው ብቻ። እስራኤል መጡና ምን አሉት? ሕዝቅያስ አንተ ደግ ንጉሥ ነህ አሉት። ሀገሪቱን የፈረስ ኮቴ ያረገጣትም አለንጋ አልጮህባትም። አንተም ሳትዋጋ ያሸነፍ እንዴት ያለ ቅዱስ ንጉሥ ብትሆን ነው አሉት። ነው እንጂ ብሎ በልቡ ተቀበሉ። መመልሱ ምንድን ነበር? ኃይል የማን ነው ነበር ማለት የነበረብን? የእግዚአብሔር ነው። ትክክል ናችሁ ስላለ ይላሉ ሊቃውንቱ፣
እንደዚያ ብሎ ያሰበበትን ልቡን ውጋት ይዞት አደረ። እንደዚያ እኔ ነኝ ብሎ በማሰቡ የማያስቀምጥ የማያስቆም ህመም ያዘው። ከዚያ በኋላ አልቅሶ እሪ ብሎ ኢሳይያስ እንደገና ወደ እግዚአብሔር ጸልዮ መጥቶ ከዚያ ውጋት ያዳነው። 15 ዓመትን በእድሜው ያስጨመረለት። ምስጋናን ሲያመሰግኑን ራሱ በውስጥ መደሰት አይገባም፣ እንዳልሆነ እናውቃለን። አንድ አባት ብሎ ይናገራሉ። አይ ሰዎች አንተን ሲያመሰግኑህ አንተ ኃጢአትህን አስብ ይላል። አሁን ለምሳሌ ስትሰጡ አይተው ሰዎች ለጋስ ነህ ብለው ያመሰግኗቸዋል፣ ግን ሌባም ናቸው። ይቅርታ ስትሰርቁ አላየኋቸውም። ያ ሌብነት ማሰብ፣ ለጋስ ነህ ሲሉ ሌብነታችን ትዝ ማለት። ኃጢአትህን አስብ። ሰዎች ጽድቅህን ሲያዩ አንተ ኃጢአትህን ተመልከት። ሰዎች አንተን ሲያመሰግኑ አንተ ፈጣሪህን አመስግን፣ እግዚአብሔርን አመስግን። ይህንን ማድረግ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ትዕቢት ማለት ይሄ ነው። ሰዎችን ደምድሞ መናቅ